አንድ አባት ነበረ በአንድ ድርጅት ውስጥ ተቀጥሮ የሚሰራ። አምሽቶ ወደ ቤቱ መጣ። ልጅ አባዬ ሥራ ስትውል በቀን ስንት ብር ይከፈልሃል? አባትም ምን ያደርግልሃል? አንተ ትምህርትህን ተማር። ልጅም አባቴ ፈልጌው ነው። አባትም እሺ እንግዲህ ከጠቀመህ 300 ብር በቀን የሚከፈለኝ። ልጅም እሺ 100 ብር ትሰጠኛለህ? አባት ምን ያደርግልሃል? እንደዚህ ለፍቼ የማመጣውን ገንዘብ እየወሰድክ እንደለመድከው የማይረባ የላስቲክ ኳስ ልትገዛበት ብሎ ተቆጣው። ልጅም እየሮጠ ወደ አልጋ ሄዶ ተሸፋፍኖ ተኛ። አባትም ከትንሽ ቆይታ በኋላ ተሰምቶት ምናልባት ልጄ ለሌላ ነገር ፈልጎት ይሆናል ብሎ ወደ አልጋው ተጠግቶ ልጄ ትንሽ ደክሞኝ በመምጣቴ 100 ብር የፈለክበትን ምክንያት ሳልጠይቅህ ተቆጣው፣ እንካ 100 ብሩን ብሎ ነገ ወደ ሥራ በእግሩ ለመጓዝ የነገውን የታክሲ መሳፈሪያውን ጠቅልሎ አቀበለው። ልጅም ደስ ብሎት ቶሎ ተነስቶ ከትራሱ ስር ያስቀመጣትን የተነፈሰች ላስቲክ ኳስ አወጣ። አባትም በድጋሚ ተበሳጨ። ልጅም ከኳሷ ሆድ ውስጥ ያጠራቀመውን 200 ብር አውጥቶ አባቱ የሰጠውን 100 ብር በመጨመር ይኸው አባዬ 300 ብር እንካ አለው። አባትም በስጨት ብሎ ምን ያደርግልኛል? ልጅም አባቴ በጣም ወድሃለሁ። ሁሌ ከእንቅልፌ ሳልነሳ ወደ ሥራ ትሄዳለህ። ሁሌ እንቅልፍ ሊይዘኝ ሲል ወደ ቤት ከሥራ ትመለሳለህ። ብዙ ገንዘብ የለኝም፣ ግን እስቲ የአንድ ቀን የምታጣውን 300 ብር ልስጥህና ከጠዋት እስከ ማታ አብረኸኝ ሆነ። ቁርስ፣ ምሳ፣ እራት እየተጫወትን አብረን እንብላ። አባት ልቡ ተሰበረ። ልጁን ወደ ሥራው አስጠግቶ አነባ። ባጭሩ እኛነታችን የተገነባው አንድም ከኮሚኒቲው ነው፣ ሌላውም ከቅርባችን ሰው ነው። ለምንወዳቸው ለሚያስፈልጉን ሰዎች የምንሰጠው ጊዜ ይኖረን።